በተለያዩ የዓለም ስፍራ ሆናችሁ የዚህን የፍኖተ ዲሞክራሲ ፕሮግራሙን በዩቲዩብ ለምትከታተሉን አድማጮች እንደምን ሰነበታችሁ የምንለው የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች ነን። ዘወትር እንደተለመደው ፕሮግራማችን በሳምንቱ የዜና ተታይ ይጀምራል። ቆይታችሁን ከኛ ጋር ታደርጉ ዘንድ ከወዲሁ እንጋብዛለን። ኢትዮጵያ ድህነትንና ስራ አጥነትን ዘላቂ ለማድረግ ከፍተኛ ውጤት እያስመዘገበች ነው በማለት የዘረኛ አገዛዝ በየሚዲያው የሚነዛው ነጭ ውሸትና የቅጥፈት ሴራ ተደጋግሞ ሊጋለጥና ሊወገዝ ይገባዋል የሚለው ሐሳብ እየተስፋፋ መጥቷል። በስልጣን ላይ ባለው አስከፊ አገዛዝ እኩይ አስተዳደር ምክንያት በቀን አንድ ጉርሻ ብቻ አግኝቶ ሆዱን እያሻሸ በረሃብ አለንጋ የሚገረፈውና ያጣና የነጣ ደሃ በመሆን በከተሞችና በገጠር የሚኖረው ዜጋ ቁጥር በሚያስደነግጥ ሁኔታ እየጨመረ መሆኑ በርካቶች እየተገነዘቡት መጥተዋል። በከተሞች አዲስ አበባን ጨምሮ ሴፍቲኔት በተሰኘ ደሃኔ ማደንዘዣ በየወሩ በመቶዎች የሚቆጠሩ ብሮችን እየሰጡ ሁሌም ላገዛዙ ተንበርካኪዎች ለማድረግ እየተሰራበት የሚገኘው ውጤቱ የህዝቡን ብሶት ከጊዜ ወደ ጊዜ እየከረረው እንደሚገኝ ከተለያዩ የመረጃ መረቦች መገንዘብ ተችሏል። ተሉ ህዝብን በዘለቄታ ለማጎሳቆል የተከፈተው ዘመቻን በገንዘብ ይደጎሙ የነበረው የአሜሪካ ተራድኦ ድርጅት USAID ምርት ድጋፍ ካቆመ በሚል ከነጋዴዎች መዋጮ መሰብሰብ መጀመሩ ተሰምቷል። በሌላ በኩል በሀገራቸው ስራ የማግኘት መብታቸው ሙሉ በሙሉ ተገፏል በሚያስብል ሁኔታ የዩኒቨርሲቲ ምሩቆች ከዩኒቨርሲቲዎች ትምህርታቸውን አጠናቀው ከወጡ በኋላ በስራ አጥነት መንከራተት እንደ ጣፋንታ እንዲወስዱት በአገዛዙ በኩል እየተጠነሰሰ ያለው ሴራ አሳዛኝነቱ ብዙዎችን እያነጋገረ ይገኛል። ወጣቶች የሀገራቸው ሀብት ተቋዳሽ መሆን ሲገባቸው የበይ ተመልካች መሆናቸውና በእናት ሀገራቸው ለዓመታት በስራ አጥነት በድህነት እየማቀቁ መኖራቸው ያፈጠጠ እውነታ መሆኑ ግልጽ ነው። ታዲያ ይህ መራራ ህይወት ከሮ የሚበጠስ መሆኑን ለዓመታት እየተዳፈነ የመጣው ህዝባዊ አመጽ መቀጣጠሉ ብሎም ዘረኛው አገዛዝን ከነግሳንግሱ ከስር መሰረቱ መንግሎ መጣሉ አይቀሬ ነው የሚለው የዜጎች ግምት ስፋት ያለው መሆኑን መገንዘብ ይቻላል። ዘረኛው አገዛዝ ለተቃዋሚ ፓርቲዎች ተፎካካሪነት የሚል ማሞካሻ ሰጥቶ የማምከንና የእጅ ማስነሻ ሴራውን አጠናክሮ ከመቀጠሉም በላይ ተቃዋሚዎችን በተለያዩ የመከፋፈያ ወጥመዶች እያስገባ የማሽመድመድ ዘመቻውን እያጠናከረው መሆኑ ታውቋል። ባለፈው ዓመታት በተቃዋሚ ስም የተኮለኮሉት ድርጅቶች ተፎካካሪ የተባለውንና ከአገዛዙ የተሰጣቸውን መጠሪያ ተቀብለው መቆየታቸው የሚታወቅ ሲሆን ተቃውሟቸውም ሆነ ፉክክራቸው እየተመናመነ ሄዶ ጭራሽኑ ለመቃብር እየተቃረበ መሆኑ እየተነገረ ነው። አገዛዙ ድርጅቶች ውስጥ የራሱን የደህንነትና የጸጥታ ሰዎች በማሰማራት በአባሎቹ መካከል አክራሪና ለስላሳ የሚል ክፍፍል በመፍጠር እንዲሁም በዲሞክራሲ ግንባታ ስም አገዛዙ ከአሜሪካና አውሮፓን ኤምባሲዎች ከሚሰበሰበው ገንዘብ እየተበተነላቸው አደረባ ያደረጋቸው መሆኑን ህዝቡን ለሰው በላው ስርዓት አሳልፈው መስጠታቸው አሳዛኝነቱ መነጋገሪያ ሆኗል።
በአገዛዙ ፓርላማ በአገዛዙ የታዘዙ የህዝብን ፍቅር ለመሸመትና ትኩረቱን ለመተን አፋዊ ተቃውሞ ከማቅረብ ባለፈ ሚና የሌላቸው እንዳሉ ልብ ይባል የሚሉም አሉ። በሌላው አንጻር ደግሞ በአማራ ሆነ በሌላ ቦታ ብረት አንስተው የሚፋለሙ ኃይሎችን ለመከፋፈል ጥንካሬያቸውን ለማዳከምና የህዝብ አመኔታን ለማሳጠት ከግብር ከፋዩ የኢትዮጵያ ህዝብ የተሰበሰበውን ገንዘብ በማናልበኝነት በመበተን የመከፋፈልና የሴራ ደባዎችን እየፈጸሙ መሆናቸው የሚታወቅ ነው። በአማራ ፋኖ ስም አገዛዙ ያደራጃቸው ዘራፊዎች በተለያዩ አካባቢዎች የሚገኙ ነዋሪዎች አርበኞቹ የፋኖ ተዋጊዎችን እንዲጠሉና ጀርባቸውን እንዲያዞሩባቸው የተሰራው ደባ ባርቆ አገዛዙን በማጋለጡና ሴራውና ሌባው ራሱ አገዛዙ መሆኑ በሰፊው በመታወቁ ሌላ ዘዴ መንደፍ እንደሆነበት ከተገኙ መረጃዎች ለመገንዘብ ተችሏል። በመጨረሻም በትግራይ ያለው ውስብስብ ሁኔታ እየቀጠለ የሚገኝ ሲሆን ውጥረቱ እየተባባሰ ሄዶ የጦርነት ስጋትም እየፈጠረ መሆኑን ለመገንዘብ ተችሏል። የአብይ አህመድ አምባገነን አገዛዝ በወያኔ ቡድን ውስጥ የተፈጠረውን ክፍፍልና ቀውስ ለማብረድ ጌታቸው ረዳን ከጊዜያዊ አስተዳደሩ መሪነት ቦታ አንስቶ ታደሰ ወረደን ለመተካት ቢሞክርም ቀውሱ እየተባባሰ እንጂ እየበረደ አለመሄዱ በገሃድ የሚታይ ነው። ታደሰ ወረደ ለነደብረጽዮን ቡድን ያለው ታማኝነት ለመግለጽ ጌታቸው ረዳ በወያኔ ወታደራዊ መሪው የተጣለውን እገዳ አንስቶ አዲሷን የጊዜያዊ አስተዳደር መዋቅር የነደብረጽዮን ቡድን እንዲቆጣጠረው አድርጓል። የታደሰ ወረዳ እርምጃ የጌታቸው ረዳ ቡድንን ክፉኛ ያስቆጣ ሲሆን ቡድኑ ተቃውሞን በተለያዩ መንገዶች እስከ መግለጽና አንዳንድ የአመጽ እርምጃ ለመውሰድ እስከ መዛት ደርሷል። ጌታቸው ረዳ በታደሰ ወረደ የተዘጋጀለትን የሰንበት ፕሮግራም አልቀበልም ብሎ በይፋ ከመናገሩም ሌላ የደብረጽዮን ቡድን ሊያስገድለው እንደነበረና በተአምር እንደተረፈ ይፋ አድርጓል። ይህ ሁሉ የሚያሳየው በሁለቱ የወያኔ አንጃዎች መካከል ያለው ቅራኔ ስር የሰደደ መሆኑንና አሁንም በአካባቢው ከፍተኛ ውጥረት መኖሩንም የሚያረጋግጥ ነው። በወያኔ ቡድኖች መካከል ያለው ሽኩቻ እየቀጠለ ባለበት ሁኔታ የደብረጽዮን ቡድን ባለፈው ሳምንት ባወጣው መግለጫ አገዛዙ የታጠቁ ኃይሎችን ከወልቃይት ሌሎች ቦታዎች አስወጥቶ ግዛቱን እንዲመለስለት የጠየቀበት መግለጫ በወልቃይት ጠገዴ ሰቲት ሁመራ ዞን ባለስልጣኖች በኩል ቁጣን ከመፍቀስ ተጨማሪ እንደ ጦርነት ወጃ የተቆጠረ መሆኑ ለማወቅ ተችሏል። የነደብረጽዮን ባወጣው መግለጫ የትግራይ ግዛት የተቆጣጠረው ኃይል የተከዘ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ ጦርነት እየጎሰመ ይገኛል ካለ በኋላ አገዛዙ በአስቸኳይ እነዚህን ኃይሎች እንዲያስወጣ አስጠንቅቆ ካልሆነ ጦርነት ሊጀመር የሚችል መሆኑን አውጇል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለወያኔ ቡድን መግለጫ መልስ ይሆናል ብሎ ባወጣው ጠንካራ መግለጫ የተከዘ ዘብ የሚባለውን ወታደራዊ አደረጃጀት ለማጠናከር የሚወሰደው እርምጃ የአካባቢው ነዋሪ በብዙ ትግል ያገኘውን የህልውና መብት ለመጠበቅና ለዓመታት አጥቶት የነበረውን ሰላም በዘላቂነት ለማስጠበቅ ነው ብሏል። ሰሞኑን የተፈጠረው ሁኔታ የጦርነት ስጋት የፈጠረ መሆኑ ግልጽ ሲሆን በስልጣን ላይ ያለው አገዛዝ ቅራኔዎችን በማስፋት ስልጣኑን ለማስጠበቅና ለማጠናከር እንደ መልካም አጋጣሚ ሊጠቀምበት ይችላል የሚል ግንዛቤ አለ። እኛም የሳምንቱን የዜና ሀተታ አብቅተናል። ያድልና ያለነው አላደም አብቶ ፈት ሰለንና ጦርተበቱ ነኖኒ በቃና ዳንዞዳይሱ እምላስንጋዩ ወጥቶ ተሱፋም ይፈታል ያለን ሰባት ዓመት ሙሉ በረሃብ አለቅ ይማረስ
ክቡራን አድማጮች የዛሬው ፕሮግራማችን በዚሁ ጨርሰናል። በሚቀጥለው ሳምንት በሌላ የዜና ሀተታ እስክንገናኝ ሁላችን ባለንበት ቸር ይግጠመን እላለሁ። እስከ ሳምንት መልካም ሳምንት። መኖሪ በካናል ዳሬ ሶዳት ይዙ Gayu oto tufan yifatale alim sefa amnu berhaba lek imare sadachi esti amen but majere yadlen nalayalnu apito mufaj majere yadlen nalayalnu apito Serena tortemerzu Menori bekana dari sodapisu Ramadan alfo apira sama Obu sai fata hagen zetemen Serena tortemerzu Menori bekanal dari sodapisu Ramadan alfo apira sama Omu sai fata hagen Majer yadna yadna aladum abi tobu fedi serlena torteberzu nanoni bekana dari zodaizu and the last string got you oto tufan yifatali alim sefa amnu berhaba lek imare sadachi esti amen but major yadna yadna aladum abi tobu fedi serena tortemerzu Menori bekanal dari sodapisu Gayu oto tufan yifatale alim sefa amnu berhaba lek imare sadachi esti amen but majere yadlen nalayalnu apito mufaj majere yadlen nalayalnu apito Serena tortemerzu Menori bekana dari sodapisu Ramadan alfo apira sama Obu sai fata hagen zetemen
መኖሪ በቃናለ ዳሪ ዞዳት ይዙ ረመዳናፎ አቢረሰመን ጾሙ ሳይፈታ ሀገር መጀመር ያድንና ያለነው አላለም አቢት ወቡፈት ሰለንና ጦርተ በርሶ መኖሪ በቃና ዳር ዞዳ ይዞ እምላስን ጋዩ ወጥቶ ተስፋሉ ይፈታል ያለን ሰባት ዓመት ሙሉ በረሃብ አለቅ ይማረር ስላችን እስቲ አሜን በል መጀመር ያምናል ያለነው አላማው አቢት ወቡፈት ሰለንና ጦር ተመቶ መኖሪ በቃና ዳር ዞዳት ይዞ ጋዩ ወጥቶ ተስፋሉ ይፈታል ያለን ሰባት ዓመት ሙሉ በረሃብ አለቅ ይማረር ስራችን እስቲ አሜን በል መጀመሪያ